እንግዲህ ሰው እየዘራውን ያጭዳል የሚባለው ነገር በጣም ትክክለኛና እርግጠኛ ነገር ነው ማለት ነው። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው። ሀይ ሀይ፣ ሰላም ጋይስ፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት የዓለም ዳርቻ ሰላምታ የደረሳችሁ እያልኩኝ ዛሬ የመጣሁበት የኑሃሚ ድራማን ልፈተፍት ሳይሆን እሱን አስመልክቼ አንዳንድ ነገሮች ልነግራችሁ ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ የኑሃሚ ድራማ የሚያስመለክተው ድራማ ቢሆንም ነገር ግን አንዳንዴ ሰው እየዘራውን ያጭዳል የሚባል ተረት አለ። ለዛውም ሳይቆይ ወይዘሮ ዝናሽ በአምራን እንዴት እንደምትንገበገብና አስረ እየተሽቆጠቆጠች ይቅርታ እንደምትጠይቃት እንግዲህ ይቺ አይበገሬነትና ባላባትነቷ እኔ የማን ደፍሮ ልጅ የማነቴ ልጅ እያለች እንግዲህ እናንተ የልብስ ምን ሆኖ ነው ነፍሰ ጡር ያስመሰለኝ። ዋይ ቦርጭና ሰው ትላላችሁ። ቢኖረኝ ደስ ይለኝ ነበረ፣ ግን ከየት እንዳወጣው ነው ግራ የገባኝ እንጂ ናው እና ኧረ ቦርጭ እንኳን አልመኝም፣ እግዚአብሔር ይመስገን፣ ክብሩ ይስፋ። ቦርጭ እንኳን አልሰራብኝም። እንዴ የሰራባቸው የት እንድረስ እያሉ ለማንኛውም ዛሬ ማለት ነው ስለ አምራን እና ስለ ወይዘሮ ዝናሽ ያለውን ነገር ድራማ ቢሆንም እኔ ከታዘብኳቸው አንዱ ነው ማለት ነው። ይህ ማለት በህይወታችን አንዳንዴ ውጣ ውረዶች ያጋጥመናል። ለምን የሰው ልጅ ነንና እንሳሳታለን፣ ብዙ ነገሮች ይደርሱብናል። በቃ ምን ልበላችሁ። ነገር ግን ወይዘሮ ዝናሽ ለሰው በጣም ተጸያፊና ሰዎችን እንደ ጤፍ የማትቆጥር በቃ እንደ እንስሳ የምታይ ሰው ነበረች እና አሁን ደግሞ እሷ ሰውን እንደ እንስሳ እያረደች መቅበር፣ እየገደለች መቅበር። ይሄ ግን ድራማ እንዴት ነው የሚያስተምረን? ጭካኔነትን ነው። ኑሃሚ ደግሞ እዚህ ገጠር ሂዳ አያቷ ቤት ዘና ሞልቀቅ እያለች እየተጫወተች የናሁን መሰበር ያስናናታል ማለት ነው። አንዳንዴ ታስቃለች። እንደምትወደው ደግሞ ለአያቷም እየነገረቻት ነበርና አንዳንዴ የማይሆን ቦታ ላይ ልባችንን እናስቀምጥና መመለስ ወዲያ ይሆንብናል እያለች አያቶች እንግዲህ የሚያወሩት በቅኔ ስለሆነ እየመከረቻት ነበረ ማለት ነው። ልክ ናት። አንዳንዴ ልባችንን ያልሆነ ቦታ ላይ እናስቀምጥና መልሰን ወደኛን መልሰው ስንል በጣም የሚከብድብን ቦታ ላይ ይደርሳል ማለት ነው። ስለዚህ ብናስብበት ጥሩ ነው። ኑሃሚን ብታስቢበት ይሻልሻል። ናሆም አይሆንሽም። ናሆም እንደምታስቢው የወይዘሮ ዝናሽ ልጅና የአቶ ለይኩን ልጅ አይደለም። ያው እንግዲህ እህቱ በሰጠችው ናሙና መሰረት ናሆም የእነሱ ልጅ እንዳልሆነ ነው የሚያመለክተው ማለት ነው። እንግዲህ ዳግም ነው ዳግምና ያቺ ትንሿ ልጅ ናቸው ወንድማማች የሚሆኑት ማለት ነው። እንግዲህ አምራን ተያይዛታለች ወይዘሮ ዝናሽን። የእውነት በጣም ነው ደስ ያለችኝ እንደዚህ በቃ መባንቀጥቀጧ። ነገር ግን ሴትዮዋ ምን አይነት አረመኔ ናት! የባሏ ላይ ባሏ ሲቀብር ቪዲዮ ለሱን ብቻ ለይተ ቀረጽ ያለችው እሱን እያስፈራራች ልትኖር ማለት ነው። በባሏ ላይ የማገጠችው እሷ፣ የበላይ ስህተት የሰራችው እሷ፣ ስህተት ያሰራችው እሷ። በእርግጥ ሰው ነፍስ ማስገደሉ ሰውየው የህሊና እስረኛ አድርጎታል። ነገር ግን ከህሊና እስረኛነቱ በላይ ደግሞ የእሷ ጭካኔ በጣም ያሳዝናል፣ ያስቀኛል። አንዳንዴ የምስቅበት ምክንያት ምንድን ታውቃላችሁ? የወይዘሮ ዝናሽ መሽቆጥቆጥ ነው መስቆጥቆጥ የሚባለው እናንተ በቃ ምንድን ያክል እኔ ማነት ልጅ እያለች ስትጎራል ነበር እንዴ? እሷ ለምንድን ነው እንዴ ጉራዋ ቶሎ ይወርዳል፣ ቶሎ ከፍ ይላል። ምንድን ነው ውሃ ሙላት አረገችው እንዴ? ለዛውም የነሐሴ እንዴ የሐምሌ እንኳን አይደለም። ምክንያቱም ሐምሌ ላይ ብዙ ውሃ አይኖርም መሬቱ ውሃ ስለማይጠግብ። ነሐሴ ላይ ግን ያው ይጠግባል መሬቱ ውሃ። የውሸት ሳቅ ጋሽ ለይኩን ሲመጣ ፈገግ ብለው እያሳዩን ነበርና እንግዲህ ናሆምም ተሰባብሮ ገጠር እየታሸ ነው እንደምታዩት። ነገር ግን ከዚህ ድራማ ምን እንደተማራችሁ በዚህ ቪዲዮ ስር በኮመንት አሳውቁኝ ማለት ነው። ሌላው ላይክ ሼር እያደረጋችሁ ቤተሰብ እንድታደርጉኝ የደወል ምልክቷን በመጫን ያው ምለቀው እያንዳንዱ ነገር እንዲደርሳችሁ ይሆናል ማለት ነው። ሌላው ነገር ላሳስባችሁ የምፈልገው ቤተሰቦች በያላችሁበት እንግዲህ ሰላማችሁ ብዝት ይበልኝ እያልኩ በሌላ ቪዲዮ እንገናኛለን። እስኪዋቸው አልጨረስኩም። በሌላ ቪዲዮ እንገናኛለን ስላችሁ እኮ የጨረስኩ መስሏችሁ ነው እንዴ? ዋ አይደለም፣ እናንተን ሰላምታ ለመስጠት ነው እንደገና
ምክንያቱም ወይዘሮ አምራንና ወይዘሮ ዝናሽ የሚሰሩት ስራ አስተማሪ ድራማ ቢሆንም የወይዘሮ ዝናሽ መሽቆጥቆጥ ለእኔ በጣም ደስ ብሎኛል። ምክንያቱም አንዳንድ ሰዎች ገና ሲያዩን ሰውን እንደ ንቄት የሚያዩት። አሁን ኑሐሚን እንዴት ነበረ ከነ አባቷ ስታንከራትታት በግፍ ሰውየው ታሞ እንኳን አንተ ቆሻሻ፣ አንተ መራመድ የሚያስችል አንተ ምንቴ እያለች ስትሳደብ ነበር። በአፍህር ብሉበት እንጂ ጡር ተናገሩበት አይልም። ስልኬ ቻርጅ ሊዘጋ ነው። አቤት አቤት አቤት! ኧረ እርዱኝ፣ ድረሱልኝ እንዴ ሆ። ስለዚህ ጻዬ ስልክሽን ቻርጅ ሳታረጊ ቪዲዮ ለመቀረጽ እየቀረብሽው። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁኝ ይሆን? አዎ እናንተ ታደርጋላችሁ ጎበዞች። ሌላው ደግሞ ሀሳብ አስተያየታችሁን የማስተካከላትን ነገር በኮሜንት ስር እንድታስቀምጡልኝ ያው እንግዲህ በአክብሮት እጠይቃለሁ ማለት ነው። ሌላው ደግሞ ሼር ብታደርጉልኝ ይበልጥ ልቤ በሀሴቱ ዋይ ትላለኝ ማለት ነው። እውነቴን ነው። ቀልም ጭምር እያደረግንበት ካልሄድ ደረቅ ይሆናል ብዬ ነው። ለዛ ነው እሺ የምወዳችሁ ውድ ቤተሰቦች። እንግዲህ እናንተ እንዳያችሁት ነው ድራማውን። በእርግጥ ነገር ግን እኔ አሳዝኖኝ የመጣው ድራማም ቢሆን የሚያስመለክተው ነገር ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ከዚህ ድራማስ ምን ተማራችሁ ነው? እኔ የተማርኩት በሰው ላይ ግፍና በደልን ማድረስ የዘሩት በምድር ላይ ቶሎ እንዲመናጭደውና ቶሎ እንደሚደርስ በቃ አሰቃቂ ነገሮችን መስራት ለኛ ነው ሁሉ ነገር ትርፍ የሚሆነው። በቃ የሰው ልጅ በቻለው መጠን ልክ እንደ ጋሽ ላይኩን ጥሩ ሰው ቢሆን፣ በእርግጥ ጋሽ ላይኩን ጥሩ ባደረገ ቁጥር ለሱ መከራና ግፍ እየደረሰብን ነው ያለው። ነገር ግን እግዚአብሔር የሚወደውን ይፈትናል ነው። በሌላ ቪዲዮ እንገናኝ።